ያው እዚህ ጉባኤ ውስጥ 3 ጊዜ ጽንሷ የጨነገፈብሽ ሴት አይቻለሁ። አሁን 3 ጊዜ ጨንግፎብሻል ጽንስሽ። እጅሽን ማየት ፈልጋለሁ። የታለሽ? ነይ 3 ጊዜ አይደለ? ሄሎ 3 ጊዜ ጨነገፈብሽ። ነይ። እንዴት እንደጨነገፈባት እንኳን እሷ አታውቅም። 3 ጊዜ ልጅ አቀፈች ሲባል ይወርዳል። ፕራካቶስ ሊብራሃዲያኮስ አሜን። ይችላል። 3 የጨነገፈባት እንጂ እሷ 3 ጊዜ ነው። 3 ጊዜ ወላይታ የሚባል አካባቢ ታውቂያለሽ? ወላይታ አላውቅም። ከዛ አካባቢ ካንቺ ጋር ሪሌሽንሺፕ ለመመስረት ወይም ጓደኝነት ለመመስረት ብሎ የመጣ ሰው ነበር ከወላይታ? አዎ የሆነ ልጅ ነው አዲስ አበባ እንደገባ እየጠየቀ ነበር። ከወላይታ ልጅ አንቺ እምቢ አልሽ? አዎ አይደለ? እምቢ አልሽ አንቺ። ከዛ በኋላ መውረድ ጀመረ። በቃ አንቺ እምቢ አልሽ አይደለ? ለምን እምቢ አልሽ? አዎ እምቢ አልኩ እኔ ስለማለት። ለምን እምቢ አልሽ? አይ ልጁ ማይረባ ህይወት ውስጥ ነው ያለው። ለዛ ነው እምቢ አልሽው። ጎበዝ። ግን ምን እንዳሰርተውብሽ እንደሄደ አታውቂም። እሱ ከመጣ በኋላ ነው አልሽ። ቀጣይ መጣ ፌል አደረገ። ቀጣይ መጣ ፌል አደረገ። ከዛ በኋላ ልጅ ዝም ብሎ ፌል ያደርጋል። 9 ሙሉ ቀኑ ዋልቆ እንዳለ አሁን በዚህ ወር ማለት ነው ማቀፋ ሁሉ ገዝቼ ልወልድ ጤና ጣቢያ ገብቼ እንዳለ ይሄ ማቀፋ እንዳለ ከዛን ከልኩ በኋላ ተሳስተን ነው ብሎ እንትን ዶክተሮቹ የኔ ያልታዘዘ መርፌ ነው ብሎ ግን እኔ እግዚአብሔር ሌላ ነገር ነው እንጂ ያልታዘዘ መርፌ አይደለም ብዬ ነው ያመንኩትና ሚጥ ላይ ያለው እኔ በጣም ሚጥ ውስጥ ያለው ሴት ልጅ መታ መርፌ ወጋች። ከዛን መርፌ ከወጋች በኋላ የሚያስወልደው ልጅ ወንድ ልጅ ነበርና እንዴ ማን ነው መርፌ ወጋሽ አለ። ከዛ ከጤና ጣቢያ የተላከ መርፌ ብላ አንድ አወጋችኝ አልኩ። ማን ነው የታዘዘችው? ማን ነው ያንቺ? ከዛ የታዘዘ መርፌ እኮ የለም አለ። ከዛም በቃ ዶክተሮቹ እንዳለ ተናደዱ። ማን ነው ጋሽ እንዴ ዝም ያልሽ? እንዴ ዝም አልልም ምጥ ላይ ያለው ዞር በይ ብላን ዞር አድርጋን ወጋችው አልኩት። ከዛም በቃ ተናደዱ በጣም ያልታዘዘ መርፌ ነው ብሎ። ከዛ ልጁ ወዳም ጸጥ አለ። ሴትዮዋን ፈልገው አገኟት? አላገኙም። የለችም። ዩሲ የጥንቆላና የሟርትን ኃይል ተደገመባት። ልጅየው ጽንሱ ወዷ ውስጥ አለ። ሆስፒታል ውስጥ የሌለ ሴት መታ ወጋቻት። ዶክተሮቹ ያቃቱም ሴቷን እና ከየት ነው ያሏት? ከየት የታዘዘ ነው ያሏት? ከጤና ጣቢያ ምንም ያዘዘው ነገር የለም አሉሽ አይደል? የታዘዘ መርፌ የለም። ደም ግፊት አለ ብሎ ነው ወደ ሆስፒታል የላከው። ከዛ ልጁ ምን አለ? ምንም ልጁ እኛ ጤና ሆስፒታል ሲደርስ ለምን አመጣችሁ? ይሄ ሚጥ እኮ ጨርሳለች ልጅቷ በሰላም ትወልዳለች ለምንድን ነው ያመጣችሁ ስል አይ ግፊት ከፍ ስላለባት ነው እንዳይከብድ ብለን ያመጣ ነው አሉ። ከዛም በቃ ወደ መወለጃ ክላስ አስገቡና ሚጥ ጀመርኩ በቃ። ከዛ ሚጥ ስጀምር በቃ ማንም የለም ነበር። አንድ ልጅ ከኔ ጋር እየሄደች ልጅቷ ውጭ አለች። ኦሮሞኛ ነው የምችለው አማርኛ አልችልም ነበር። ውጭስ ብላ በግድ አስወጣችና እኔ እንደዚህ ዞር ብዬ ነው ያለው ተኝቼ። ከዛ በጣም የማትኩ ያለው ዞር በይ ወደዚህ አዞሪን ብላ እንደምን ልታረገኝ ነው አልኩት። ልወጋሽ ነው መርፌ ላንቺ ከጤና ጣቢያ የመጣ መርፌ አለ አለች። ከዛ ወጋች። ወዳም ልጁ በጣም የገፋ የነበረው ልጁ ዘሎ እምብርቴ ስር መጣ በቃ እዚህ ጋር ወጣ። ከዛ እነሱም እንደገና አተረሳው እንዳነሱ ቼክ አደረጉ። ልጁ በህይወት የለም። የወጣ ልጅ እኮ ነው ነፍሱ የጠፋ ብናምን ያሉ በጣም ተናደዱ በቃ። ከዛ እግዚአብሔር ሆይ ለኔ ለምንድን ነው እንደዚህ የምታረገኝ? ምን አረኩት? ጥፋቴ ምንድነው ብዬ በቃ በእግዚአብሔር ዘንድ በቃ ዘይት ይዤ ነበርኩት እና ኦፕሬሽን ሊያደርጉ መሰለ ክላሱን ቀየሩና በቃ ባለቤቴ አላየም። በቦርሳ ውስጥ ጋቢ እንትን ማቀፋ የነበረው ውስጥ ይዤ ነበርኩት ዘይት ከዚህ የገዛ ዘይት። ከዛን አባቴ በቃ ህይወታን አድኑ ይላል ባለቤቴ። ህይወታን ብቻ አድኑ እኔ ልጁ አገኛለሁ ብቻ እሷ ትድን በቃ እሷን ብቻ ነው እሷን አድኑ ስለው ሌላ ቦታ ቀየሩና ተኝ አሉ። አልተኛም አልኳቸው። አልተኛም ልጄን ወስዳችሁ ደግሞ ምን ልታረጉ ነው? አይ ቶሎ አንቺ እንድትድን ነው የምፈልገው አሉት። ከዛም በቃ አይ እኔ አልፈልግም አትንኩኝ በቃ ምንም ኦፕሬሽን ምናምን ማድረግ አልችልም እግዚአብሔር ለኔ አለ ብዬ እሱ ውጭ ነበር አያስገቡም። እሱ አስጠራዎቹና ሆደን ቀባውት
ጌታው ህይወቴን አድንኝ ብዬ ህይወቴን በቃ እግዚአብሔር እኔ እፈልጋለሁ መኖር እፈልጋለሁ ብዬ ሆዴን ቀባሁት። ከዛን በቃ ወረደ የሞተ ልጅ ማለት ነው ኦፕሬሽን ምናምን ሳለለው ይሄን ገዝቶ ባለቤት ይሄን ገዝቶ በቃ ልጁ ወርዳል ማን ነው ከሷ ጋር የመጣ የወጣ ነው ስል ሮጦ ሄዶ ይሄን ማቀባገት በላይፋችሁ ላይ የእናንተን ስኬት የእናንተን መልካም ነገር የማይወዱ ሰዎች ለልጆቻችሁ እንኳን አይራሩም። ያያችሁ ነው አይደል? ሰውኛ ደግሞ እንዳማኝ በእነሱ ህይወት ላይ እኛም ለእነሱ አራራም። የእናንተን ስኬት የማይፈልጉ እንዳይሳካላችሁ ጸልያለሁ። አሜን። የእናንተን ሞት የሚፈልጉ አሜን ይሄንን ወር እንዲያልፉ አዛለሁ። አሜን። የእናንተን ውድቀት የሚፈልጉ አሜን this year የድህነትን የመጨረሻ ጥግ እንዲያውጡ አዛለሁ። አሜን። የድህነትን የመጨረሻ ጥግ እንዲለማመዱ ጸልያለሁ። አሜን። በእናንተ ላይ ያስመተቱ አሜን። በእናንተ ላይ ያስደገሙ አሜን። በእናንተ ላይ መናፍስትን ይጠሩ አሜን። በዛው መንፈስ እነሱ እንዲጠመዱ ጸልያለሁ። አሜን። በዛው መንፈስ እነሱ እንዲጠመዱ ጸልያለሁ። አሜን። በኢየሱስ ስም ኃይል አሜን። ቁጭ በሉ። አስቡት፣ ሆስፒታሉ ነርሷን አያውቃትም። መታ መርፌ ወጋችሁን፣ የሰማችሁ ነው። መታ መርፌ ወጋችሁን አያውቃትም። ጤና ጣቢያው መርፌ አላከም። ሰይጣንና ሰራተኞቹ የዚህን ያክል ክፉ ናቸው። የእናንተ ጉዳይ ሲሆን እጅግ በጣም ክፉ ናቸው። እናንተም እንዳትራሩላቸው። እሳትን በጠላቶቻችሁ መንደር ላይ እጠራለሁ። አሜን። በጠላቶቻችሁ መንደር ላይ እሳትን እጠራለሁ። አሜን። እናንተን በስተት የሚነኳችሁ አሜን በትክክል እንዲሞቱ ጸልያለሁ። አሜን። በስተት የሚነኳችሁ በትክክል እንዲሞቱ ጸልያለሁ። አሜን። በስተት የሚነኳችሁ አሜን በትክክል እንዲሞቱ ጸልያለሁ። አሜን። በኢየሱስ ስም ኃይል አሜን። አሜን። ቁጭ በሉ። ያና በጣም ለሚጠሉኝ ሰዎች እግዚአብሔር ቤታቸው ድረስ 3 መኪና እንዲያመጣ ጸልይላቸዋለሁ። የመጀመሪያው አምቡላንስ ነው። ሁለተኛው የፖሊስ መኪና ነው። ሶስተኛው የእሳት አደጋ መኪና ነው። ኦ የስ ፓፓ አያ ሶፕረደድ ያስ አይ አግሪ። በደንብ ስሙኝ። 3ቱም መኪና እንዲሰጣቸው ጸልያለሁ። አሜን። ቁጭ በሉ። ሰው ኖርማሊ አእምሮን ከተጠቀመ ለሰው ክፉ አይሆንም። ልክ ነኝ አይደለ? ሰው አስብ፣ 9 ወር ሙሉ ተሸክመህ እንዴት ልጅ ላይ ያስደግማል? ያንተ ልጅ መሞት እንዴት አያስጨንቀውም? አንዳንዴ አሁን ታዝኑላችኋላችሁ። ላይክ አይ መንፈሱ እኮ ነው፣ እነሱ አይደለም። እነሱ ስለፈቀዱ ነው መንፈሱ ይሰራባቸው። ይሰማል? እነሱ ስለፈቀዱ ነው። የጌታ መንፈስ እየሰራብኝ ያለው እሺ ብዬ ስለፈቀድኩለት ነው። እነሱም ጨለማው የሰራባቸው እሺ ብሎ ስለፈቀዱ ነው። very true ልክ ነኝ አይደል? yes እሺ ብለው ሳይፈቅዱ አይደለም የሰራባቸው ያለው። በሰው ሞት ሲስቁ ስታያቸው ስለፈቀዱ ነው፣ ስለማያውቁ እንዳይመስልህ። እነሱ በሚልኩት በእነዛው መናፍስቶች ራሳቸውና ህይወታቸው እንዲጠመድ ጸልያለሁ። አሜን። እና በዚህ ዓመት ጌታ ለጠላቶቻችሁ 3 መኪና ይሰጣቸዋል። they receive it አሜን አሜን አሜን። አልሰማችሁኝም? አሜን አሜን። አልሰማችሁኝም? አሜን። በረምስ አንድን ሰው እያገለገልኩት እያለ 6 ወንድሞቹ ሙተዋል፣ እናትና አባቱ ሙተዋል። የቀሩት እሱና ወንድሙ ናቸው። እና ሆሊ ስፒሪት ይሄንን ገለጠልኝ። ይሄንን ሲገልጥልኝ ያስደገመበትን ሰው አየሁ። 6 ወንድሞቹ እንዲሞቱ እናትና አባቱ እንዲሞቱ ያስደገመበትን ሰው አየሁ።
እና ሰውየውን አሁን ባለበት ሬለም ውስጥ ሳየው በነዛ ሰዎች ሞት ይሄ ሰውዬ እነዛን ቤተሰቦችን በሙሉ ስላጣ ደስተኛ ነው። ሰው አሳብዳታለሁ ብሎ ባንቺ ማበድ እኮ ደስ ለመሳቅ ሬዲ የሆኑ ሰዎች አሉ። ልከኛ አይደል? ያንቺ አምሮ መልቀቅ ያስጨንቃቸው። እኛም የነሱ ጉዳይ ያስጨንቀንም። ኔቨር ብራካዲያሶ ቢኮዝ የኛ ጦራችን ስጋው አይደለም፣ ጦራችን መንፈሳዊ ነው። ሰይፋችን የእግዚአብሔር ቃል ነው። አሜን። ሰይፋችን የእግዚአብሔር ቃል ነው። አሜን። ጦራችን የጌታ መንፈስ ነው። አሜን። ብራካቶሳሊ ብራሃዲያስ አሜን። አሜን። ነይ ከየትኛውም ድግምት ህይወታችሁን ነፃ አወጣለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል ጸልያለሁ። በዚህ ዓመት ልጅ ማቀፍ ሆነልሽ። የተደገመብሽ ድግምት ፈረሰ። ድግምቱ ፈረሰ፣ 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 ፈረሰ። ስሚ 2016 የሚባለው ዓመተ ምህረት ሳያልቅ ልጅ ይዘሽ ትመጫለሽ። አሜን ሃሌሉያ አሜን ኢየሱስ አሜን ኢየሱስ አሜን። እና አምላኬ ካሳ ነው የሚሰጥሽ። አሜን ካሳ ነው የሚሰጥሽ። አሜን ካሳ ነው የሚሰጥሽ። አሜን በኢየሱስ ስም አሜን። ተቀመጭ። ሮኮ ሳሊ ብራሃዲያኮስ